ተቀበል ለክርስቶስ ተአየር እኛስ ክርስቶስን እንቀበለው ዘንድ በደመና እንነጠቃለን ይላል። ክርስቶስን እንቀበለው ዘንድ በአየር ላይ በደመና ምን እንላለን? እንነጠቃለን። ክርስቶስን በአየር ላይ እንቀበለው ዘንድ በምን እንነጠቃለን? በምን? በደመና ወደ ሰማይ ምን እንላለን? እንነጠቃለን። ቅዱስ ጳውሎስ ለተሰሎንቄ ሰዎች በላከው መልእክቱ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 17 ላይ የሚገኝ ኃይለ ቃል ነው። መታደል ነው። እያንዳንዳችን በደመና ወደ ሰማይ ምን እንላለን ማለት ነው? እንነጠቃለን። ስለዚህ አሁን አጠር ነው የምንመማር። ይህን የመጽሐፍ ቅዱስ ክፍል የመረጡበት የእርገት ወቅት ስለሆነ ስለዚህ ቅዱስ ጳውሎስም እየተናገረ ያለው ስለምንድን ነው ማለት ነው? ስለ እርገት ነው። ወደ ሰማይ ምን እንላለን? እንነጠቃለን ነው። ግን ወደ ሰማይ በደመና መነጠቅ የምንችል ምን አይነት ክርስትናና ምን አይነት ሰብና ምን አይነት ሕይወት ሲኖረን የሚለው ማየትና መመማር ስላለብን ረጋ ብለን እንከታተል። ቅዱስ ጳውሎስ ይህን ቃል የተናገረበትን መጨረሻ ላይ አስረዳችኋለሁ። ከዛሬው አስተምሮ ሁለት ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ አንደኛ እሱ የተናገረውና ሁለተኛ መላእክት የተናገሩት ነገር አለ። እነዚህ ሁለት ነገሮችን ብቻ ነው የምናገር፣ ወይም የእነዚህ ሁለት ነገሮችን ጽንሰ ሐሳብ ብቻ ነው የምናገር ማለት ነው። በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ አንተ ውስተ ነቢር ወሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ ቅድም በዝማሬ የሰማነው እናንተ ከሰማይ ኃይልን እስክትጎናጸፉ ድረስ በኢየሩሳሌም ቆዩ ብሏቸዋል። ምን እስክትጎናጸፉ ድረስ? ኃይል ከሰማይ ምን እስክትሉ ድረስ? ያን ገንዘብ ወይም እስክትለብሱ ድረስ ወይም ኃይል እስኪላክላችሁና ያንን ኃይል በኃይል ያርጋችሁ ወይም ገንዘብ እስከምታደርጉ ድረስ ከዚያ እንዳትወጡ ብሏቸዋል። ግብረ ሐዋርያት ምዕራፍ 1 ቁጥር 1 ጀምረን ስናነበው መላእክት የተናገሩት ቃል አለ። በዓይናቸው እያየ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ከነሱ ደመና ለይታ ከፍ ከፍ እያደረገች ወደ ሰማይ ስትወስደው በዚያ ያሉት የገሊላ ሰዎች ሐዋርያትን ተሰብስበው ክርስቶስ ወደ ሰማይ ሲያርግ እንዲህ በዓይናቸው ትኩር ብለው ሲመለከቱ ነበርና ሁለት ነጫጭ ልብስ የለበሱ ሰዎች ወደ እነሱ ቀረብ አሉና እናንተ የገሊላ ሰዎች ሆይ ወደ ሰማይ ሲያርግ ትኩር ብላችሁ ለምን ትመለከታላችሁ? አሁን እንደዚህ ወደ ሰማይ ሲያርግ እንዳያችሁት ዳግመኛ ይመጣል አሏቸው ይላል። እነዚህ ነጫጭ ልብስ የለበሱት መላእክት ናቸው። ዋናው የምንመርበት ዋናው ጽንሰ ሐሳብ ከሉቃስ ወንጌል ላይ ሰማያዊ ኃይል ያለውን እስክትለብሱ ድረስ ቤት ቆዩ የተባለ በኢየሩሳሌም መላእክት ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገበት ሰዓት ስለ እርገቱ አይደለም የተናገሩ? ስለ እርገቱማ ዓይናቸው እያየ ነው። መቼም ማየትን ጆሮ ያሳምነው ማለት እኔ በዓይኔ ያየሁትን ነገር ሰው መጥቶ ቢነግረኝ ያየሁትን የማምነው የሰማሁትን ያየሁትን ነው። ስለዚህ እርገቱን እያዩ ነው። ግን መላእክት ሊያስተላልፉት የፈለጉት ነገር ይሄ ወደ ሰማይ ሲያርግ ያያችሁት ዳግመኛ ምን ይላል? ፈራችኋት? ዳግመኛ ምን ይላል? ይመጣል። ይችን በኋላ እናያታለን። አሁን ከሉቃስ ወንጌል እንነሳ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይችን ዓለም ሲሰናበታት ለዓለም ምን አይነት ቃል ነው አስተላልፎ ሄደ ካላችሁ ሰማያዊ የተባለውን አባቶቻችን መንፈሳዊ አባቶች በሁለት ነገር ተርጉመውታል። ተከታተሉ። ሰማያዊ ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ ያላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማያዊ እውቀትና ሰማያዊ ሀብት ገንዘብ እስከምታደርጉ ድረስ በዚያ ምን ሆኑ? ቆዩ ብሏቸዋል። እውነት ነገር ከተባለ አንድ ክርስቲያን በረሃ የወደቀም ይሁን በዓለም ያለ ሰማዕትም ይሁን በዓለምም የሚመላለስ ክርስቲያን እነዚህ ሁለት ነገሮች የግድ ያስፈልጉታል። እነዚህ ሁለት ነገሮችን የያዘ ክርስቲያን ዓለምን ማሸነፍ ይችላል፣ ከእግዚአብሔር ጋር መኖር ይችላል፣ የተፈጠረበትን ዓላማን ያሳካል ማለት ነው። እነዚህ ሁለት ነገሮች ከሌሉን ግን ምዕመናን ፈቃደ ሥጋን ማሸነፍ አንችልም፣ ዓለምን ማሸነፍም አንችልም። የሰማችሁ ማለት እነዚህ ሁለት ነገሮች ምን ናቸው? አሁን ነግሬያችሁ ነበር። ያዟቸው። ሰማያዊ እውቀትና ሰማያዊ ሀብት